እግዚአብሔር ማንም ከጎናችሁ ሳይኖር የተናገራችሁ ማንም ሳያጅባችሁ ማለዳ ላይ ስላወራችሁ ነገር ዛሬ ላስታውሳችሁ ፈልጋለሁ። ምንም አይነት ወጀብ፣ ምንም አይነት መከራ፣ ምንም አይነት ተግዳሮት ሕይወታችሁ ውስጥ እንኳን ቢኖር እግዚአብሔር ወዳላችሁ ቦታ ትደርሳላችሁ። በአይናችሁ ከተሰወረ ገደብ እግዚአብሔር ሰብሮ ሲያሳልፋችሁ አያለሁ። የድህነት ሰፈር አይመጥነኝም፣ የኃጢአት ሰፈር አይመጥነኝም፣ የቡኩናምነት ሰፈር አይመጥነኝም፣ የጭንገፋ ሰፈር አይመጥነኝም። ሟርተኞች የሚሟርቱበት ብድግ በሉና ሰፈሬ ቀይር ያለው በላይ ጳውሎስ የተነገረው ሮም ነው። ሮም እንዳይደርስ በአውራቅስ እንዲቀር ሰይጣን ሌላ ፈተና መጣ። ፋይቱን አለፈ። ደሴቷ መላጣ የምትባል ደሴት ደረሰ ይላል። ብርድ ስለነበረ ምን ይላል? እሳት ሲያሞቅ መጣና ምን አደረገው ይላል? ነደፈው ይላል። አራግፎ ምን አደረገ ይላል? ጉዞውን ቀጠለ ይላል። ዛሬ አራግፋት ሟርታቸውን አራግፈን ጭንገፋቸውን አራግፌ ጉዞዬን እቀጥላለሁ በላይ አንድ መንገድ የጠፋበት ሰውን ሰፈር ሄዶ ሜድበስ መንገድ ላይ እየሄደ እንዲህ ያለ ይጠይቅ ትንዶጎ ፉሽታው ያለ ይጠይቃል። ያ የሚጠይቀው ሰው መንገዱ ትክክል ፉሽታ አዎ ያወጣል ማለት። ዛሬ አንድ ትንቢት ነግርሃለሁ። አትወጣም ብሎ የሟረቱብህ ሟርተኞች፣ ሰው አትሆንም ብሎ የተናገሩብህ ሟርተኞች በኢየሱስም እነሱ እያዩ በአዲስ መንገድ ትሄዳለህ። በዚህ ሳምንት ታርጋ ሲቀየር እያየውን፣ ስፒዲው ሲቀየር እያየውን፣ ስብህ እየተቀየረ እያየውን አንድ ሰው የኔን የሚል አሜን ይበለኝ። ከነገ ጧት ጀምሮ አዳዲስ ስልክ ይደወልልናል። በሩ ተለቆልሃል፣ መንገዱ ተለቆልሃል፣ ፋይናንሱ ተለቆልሃል፣ ቢዝነሱ ተለቆልሃል። ማን ነው ዘሎ የኔ ነው የምል ወስጃለሁ። በጊዜ መድረስ ሲገባል በጊዜ እንዳንደርስ አያት ላይ ቅድመ አያት ላይ የተቀመጠ የቃልቻ መንፈስ፣ ይሄ የአመቺሳ መንፈስ ዛሬ እንገለብጠዋለን። እግዚአብሔር የተሰበረን ነገር ጠግኗል። የተሰበረ ነገር አዎ፣ ምንድነው የተሰበረ? ወንድማችን ዳዊት ይባላል። እሺ። ሹፌር ነው። አማሮ ላይ ተመቱ። አብረው ያሉት ሞቱ። እሱ በ10 መሳሪያ ተቀጠቀጠ። 3 የጎኗ አጥንት ተሰበረ። ሳምባው ተመቷል በጥይት። ያኔት ሆስፒታል መጣ። ምንም ማድረግ አንችልም አይተርፍምና ይዛችሁት ሂዷል። አንድ እህት መስከረም የምትባል ልጅ አለች። እሱን የምታቀው እዚህ ዘይት አጸልያ ሄደች ነበር። በዘይት የተጸለየበት ይዛ ሄዳ ነበር። ዶክተሮቹ አይተርፍም ወደ ቤት ይዛችሁ ሂዱ። እሷ የነቢይ መስፍን አምላክ ይፈውሰዋል ብላ ዘይቱን ጠብ አረገች። 3 የተሰበረው አጥንት ወደ ቦታው ተመለሰ። በመሳሪያ የተመታው ሳምባው ተፈወሰ። እሺ ይኸው ሰውነቱን ከፍቶ ያሳያል። ይኸው ይሄ ሰው አሁን ከሞት ከተነሳ ስንት አመት ሆነ? 1 አመት 2 4ኛ አመት። ስንት ኪሎ ነው ቢሆን? አሁን 78 ያኔ 34 ኪሎ ነበር። አማሮ ኬሌ ላይ ምን አሉ ሰዎች? ምን አሉ? ብር ተከፍሎ ነው ሄዶ የመሰከረው እንጂ እንደዚህ ድኖ አይደለም። ምን አሉ? ብዙ ታሪክ ነው የተወራው፣ ግን ብቻ እግዚአብሔር ትልቅ ነው። ሰው ፊት እንደዚህ ቆሜ አላቅም ነበረ። ሹፌር መሪ ነው የማውቀው። ቤተሰቦቼ አምልኮ ነበር የሚያመልኩት። ኦርቶዶክስ ነበርኩ፣ ዳቆን ነበር። ግን ጌታን ተቀብዬ በ4ኛ አመት ነው አንጀተ ሁሉ ወርዶ ዶክተሮች ሁሉ ተስፋ ቆረጥ። ኢቱ አጠቃደም ጨጓራ ተበጥሶ አጠቃላ አንጀተ በዝወር ጌታ ይባርካቸው መልሰው በሽርጥ አሰሩና ይሄን ወስዳችሁ ቅበሩዋ። ግን አጠቃላ ያረፈው ይሄ ፊት ላይ ያለም ጥይት ነው፣ ጀርባ ላይ ያለም ይሄም ጥይት ነው፣ እጅ ላይ ያለም አሁን ይሄ ጥይት ነው፣ እጅ ላይ እዚህ ያለም እዚህ አሁን ብሬት ነው ያለው። ያነ ሰው እዝም አለ ጥይት። ያነ ግን ሰው ሁሉ ያየ ሰው ያምናል፣ ያላየ ሰው አያምንም። ምንም ማድረግ አንችልም። ቲክቶክ ላይ አየሁኝ መዳንን ራስ ላይ አረጋግጫለሁ። እነሱ እንደፈለገ መዳን ራስ ላይ ድለም ያዩትም ያው ቲክቶክ ላይ ያየነው ልጅ ይሄ ውሸት ምናምን ልብስ ለብሼ ሲሄድ ሰው መስላል። ልብስ ሲያወልቅ ሆረር ነው የሚመስለው። ያን እግዚአብሔር ወዶኝ ቃሚ ነበርኩኝ፣ ጠጪ ነበርኩኝ፣ ሰካራም ነበርኩኝ፣ ዝሙተኛ ነበርኩኝ። ኢየሱስ ክርስቶስ ኃጢአተኛ እኔን ለምን እንደወደደኝ አላ ስንት ዘማሪ አለ፣ ስንት ሰባኪ አለ፣ ስንት ለሱ ሚኖር ሰው ያለ እኔን አዳነኝ። በነፃ ነው ያዳነኝ፣ በነፃ ከእኔ ጋር የሞቱት እኮ አሁን እኮ ተረስቷል እኮ። በህይወት ስለምንኖር ነው ሰዎቹ እኛን የሚያወሩ፣ በህይወት ስላለን ነው። ወንድሞቼ እህቶቼ፣ በሰው ወሬ አገልግሎት ልታገለግሉ እኮ ነው። ሰውን አትፍሩ፣ ሰው ያወራ ወሬ አትስሙ። እኔ እግዚአብሔር ምስክሬ ነው። አማሮ ያላሉት ነገር የለም። ትዳር 3 ወለደች ባለቤቱ እንኳን እስከምትክድ ነው እንኩኝ። በዚህ ቲቪ ለምሰሙኝ ለአንድ ሰው እዚህ ቤት ላላት እንዲህ ብዬ ተነብያለሁ። በአንተ ላይ የታወጀ የሟርት አዋጅ ተገለበጠ።
ኦሪዮን የተባለ ሰው ንጉሡ ዳዊት ሚስቱን ነጠቀበትና በደሉንና ስተቱን ሊሸፍን ፈለገና ኦሪዮን ከጦር ሜዳ አስጠራው፣ አበላው፣ አጠጣው። እሱ ጥፋቱ ለመሸፈን ነው ኦሪዮን ያስጠራው። ኦሪዮ ግን እንደዚህ ያለ ታቦቱ ውጪ እያለ እኔ ቤት አልገባም፣ ታቦቱ ደጅ ላይ እያለ እኔ ቤት ገብቼ ከሚስቴ ጋር አልተኛም፣ ታቦቱ ውጪ እያለ ከሚስቴ ጋር እኔ የሞቀ እንቅልፍ መተኛት አልፈልግም። የእስራኤል አምላክ እግዚአብሔር ይህን ነገር ከእኔ ያርቀዋል። የእስራኤል ውበት ደጅ ላይ እያለ፣ የእስራኤል ሞገስ ደጅ ላይ እያለ፣ የእስራኤል ክብር ደጅ ላይ እያለ፣ የእስራኤል ህልውና ደጅ ላይ እያለ ቤት ገብቼ ከሚስቴ ጋር አልተኛም። ይፍረድብኝ፣ ግደል፣ ቢያጠጣ ቢያበላው፣ ቤተ መንግስት አምጥቶ ቢንከባከባው ዘራፍ አለ። ያው እግዚአብሔር ምስክሬ ነው የምላል። ስውር ልምምዶች፣ ድብቅ ልምምዶች፣ እድሜያችሁን እየበላ ያለ ልምምዶች፣ እግዚአብሔር የማይከብርባቸው ነገሮች ከላያችሁ ላይ ዛሬ ሰይጣን አምጥቶ የጫነባችሁ ገራባ እንደ እግዚአብሔር ነቢይ እናገራለሁ ከላያችሁ ላይ ዛሬ ይራገፋል። ሞገስህን የሸፈነ ክብርህን የሸፈነ ውበትህን የሸፈነ ነገር ዛሬ ከህይወት ላይ ይነሳል። ግድ የለም ኤልዛቤልን ከነኩሏ የሚፈጠፍጡ ደሟን የሚያፈሱ ከሐዋሳ አየር ላይ ከኢትዮጵያ ምድር ላይ ብዙ ዘማሪዎችን የበላች ብዙ ሰባኪዎችን የበላች የገነዘቿን ያጋደመቿን የሚገለብጡ ጨካኞች ዛሬ ማታ ይቀባሉ። ከኔ ጋር ሰው አለ አለ። እዩ መጣና ኤልዛቤልን የሚገለብጣት አለ፣ የሚፈጠፍጣት አለ። ዛሬ ጸልይልሃለሁ፣ እንደ እግዚአብሔር ነቢይ ይናገራለሁ። ኢትዮጵያ ላይ የተቀመጠቿን ጋለሞቷን ዛሬ የሚገለብጥ ቅባት ይመጣል። የሆነ ትውልድ አለው። የሆነ ትውልድ ዝና ሰብሮ የሚወጣ ገንዘብ ሰብሮ የሚወጣ ክብር ሰብሮ የሚወጣ የእግዚአብሔርን መድረክ የሚያጠራ የእግዚአብሔርን ቤት የሚያጠራ የእግዚአብሔርን ፕሮግራም የሚያስፈጽም ባክን እጅ ዘርጋና እኔ ነኝ በለኝ በኢየሱስ። ጌታ እንደዚህ አሳይቶኛል። ዛሬ ከእግራቸው ጥፍር እስከ አናታቸው ጸጉር አለኝ እግዚአብሔር እንዲህ አለኝ፣ ሰው ማንነታቸውን እስኪረሳ ዛሬ ስማቸውን የሚቀይር ልጆች አለ ብሎኛል። ከዚህ ቤት ሳትወጡ እንደ እግዚአብሔር ነቢይ ልንገር ዛሬ ያው እግዚአብሔር ምስክሬ ነው የምልህ፣ ወደ ደም ውስጥ የበቀል መንፈስ ይገባል። ኖርማል ህይወት ኖረ አትሞታትም። ኖርማል ህይወት ኖረ ቸርች በየእሁዱ እየመጣ ኖርማል ህይወት ኖረ አትሞትም። ጌታ ምስክሬ ነው የምልህ ዛሬ የሆነ ክብር ያገኛል። ወደፊት አንድ ሄርኩ ስትል ወደ ኋላ 4-5 የሚመልስ ቤተሰብህ ላይ የተቀመጠ ዘርህ ላይ የተቀመጠ የተወልደርክበት ምድር ላይ ተከትሎ የሚመጣ ቡና እያጠጣ እያጫጫሰ ህይወትን እያደከመ ያለ፣ በእውነት በቻት ህይወትን እያደከመ ያለ፣ በቲክቶክ ህይወትን እያደከመ ያለ፣ በጓደኛ ህይወትን እያደከመ ያለ ዛሬ ማታ ይፋታሃል። ማን ነው ታላቅ አትሆንም ያለ? ማን ነው አባት አትሆንም ያለ? ዛሬ የሰፈር መንፈስ ሰብረህ ትወጣለህ። በጅብ ደም የተደገመባት በረከቷን ጅብ ይብላ ተብሎ የተሰራባት መተት ነኝ ይላል። በረከቷ ሁሉ ተበልቷል፣ ባዶ ናት ይለኛል። ውጣ! እኔ የሞት መንፈስ ነኝ የምትል ከመቃብር እየመጣ ከሷ ጋር አድራለሁ የምትል ሆዷ ውስጥ የተቀመጠ ዘንዶ ያል ውጣ! በጌታ በኢየሱስ ስም። ሌላ ሴት አለች በሚበላ ምግብ ውስጥ መርዝ የበላች ቀኝና ግራ ጡቷን እያቃጠላት ወደቀ። አውጣ! በጫት ቅጠል የተደገመባት ድግምት ነኝ ይላል። ቡና ውስጥ ማስደግም የሰጥቻታለሁ ይላል። ሆዷ ውስጥ የተገላበጥኩ ነኝ ይላል። እምብርቷ ላይ ነው የተቀመጥኩት ይላል። ውጣ! መቆም አይችሉም። እንደ ሞተ ሰው እየሆኑ ይወርቃሉ። የጮጋራ በሽታ፣ የኩላሊት በሽታ፣ የስኳር በሽታ፣ የወገብ በሽታ በምግብ የገባ በሚጠጣ ነገር የገባ በትምህርት ላይ በመጽሐፍ ላይ በደብተር ላይ በእስክሪቶ ላይ በጸጉር ላይ አይነ ጥላ መንፈስ መስተፋቅር በልብስ የገባ በጸጉር የተደገም በፎቶ ላይ የተደገም በጅብ ደም የተደገም በሰው ደም የተደገም በደም የተሰራ ውጣ ካለህበት አሁን